ድንገተኛ የሚገርም ድግስ ተጠርቼ ወደ እናቴ ቤት ወደ ውቢቷ ራያ አላማጣ ሄድኩ ነው። አንድ ላይ አዲስ አበባን ቻው ብለን ተሰናብተን በጣም አድካሚና አሰልቺ ብንሄድ የማያልቀው የአፋር በረሃ ላይ ነን። እኔ ሁልጊዜ የምመላለስ ሰው አይደለሁም። ሁሌ ለሚመላለስ ሰው ግን በጣም ከባድ ነው። ረጅም መንገድም ረጅም ሰዓት መኪና ውስጥ መቀመጥም ከማይወዱ ሰዎች አንዷ ነኝ። በጣም ደክሞኝ ግርጥት ብዬ ስለምገባ ሁሌም አማራለሁ። ቤት ስደርስ ሁሌም እኔ ካሁን በኋላ አልመጣም ነበር ግን ደግሞ አያስችለኝምና ተመልሼ እዛው ነኝ። በጣም ከባድ ሙቀት ስለነበረ ተኛው ሳልቀርጽላችሁ የአፋርን በረሃ ጨርሰን ወደ ለምለሚቱ የፍቅር ሀገር የሆነችው ራያ ገብተናል። አኪናው መንገድ ወለለሌማው አንቺ ተከትየ ዳኛው ማራው እስቲ ውብ እኮ ናት። አገሬ ስለሆነ ጉራ አይደለም የመጣውን የሚመሰክርላት እንግዳ ተቀባይ የተራበን አጉራሽ። በቃ ምን አለፋችሁ እናት ናት። እርጎውን ገልብጦ የሚሰጥ በፍቅር ስስት የሌለበት የደጋጎች መንደር አጥግቦ የሚያበላው ፈጥቅጦ በነጥር ራያና ዘቦ መሆንና ጨርጭር ምቀኝነት የለም ከደግነት በቀር። አቤት የራያ ሰው በራያ ራዩማ የደጋጎቹ ሀገር የደጋጎቹ በስተመጨረሻ አላማጣ ከተማ ገብተናል። ባጃጅ ውስጥ ከገባው በኋላ አጋጣሚ ወንድሜ ደውሎ ሞተር ይዞ እየመጣ እንደሆነ ነገረኝ። ሻንጣዬን በባጃጅ አስለኩኝና በሞተር መሄድ በጣም ናፍቆኝ ስለነበር ወንድሜ ጋር አንድ ላይ ወደ ቤት ሄድን። በጣም ደክሞኝ ስለነበር ቤት ስገባ አልቀረጽኩላችሁም። ነገ ዝግጅቱ ጋር ሲሄድ ቀርጽላችኋለሁ።